ከማ ካምላክ ማኖ ከማ ካምላክ ከማ ካምላክ ማኖ ከማ ካምላክ ሰማይን በላይሎ አልዋ ከማ ካምላክ በሰማይን በላይሎ አልዋ ከማ ወበምድርን አይቶ ማኖ ከማ ካምላክ ወበምድርን በላይቶ ማኖ ከማ ኢየሩሳሌም ሰህነስተ ከመ ሀገረ አላ ከመ ሀወረ መስቢያ ኢየሩሳሌም ሰህነስተ ከመ ሀገረ አላ ከመ ሀወረ ኢየሩሳሌም ሰህነስተ ከመ ሀገረ አላ ከመ ሀወረ መስቢያ ኢየሩሳሌም ሰህነስተ ከመ ሀገረ ولا كما هور مزل منابرت بيت داويت تزينو دانها يروسالم منابرت بيت داويت تزينو دانها يروسالم دهانها يروسالم تزينو دانها يروسالم دهنها يروسالم جنga 예루살렘 징아 예루살렘 징아 야다 막다스 징아 야다 막다스 징아 ወማንታ ቤተ እግዚአብሔር አምላከ ሐሰስኮይ ሰናይ ቤተ እግዚአብሔር አምላከ ሐሰስኮይ ሰናይ አምላከ ሐሰስኮይ ሰናይ ተጀ ሰናሰስኮይ ሰናይ አምላከ ሐሰስኮይ ሰናይ ተጀ ሐሰስኮይ ሰናይ ጀራባኮ አና ጀራባኮ ጀራባኮ አና ጀራባኮ ሰማይ ዳሃነ አነ ጀራባኮ አነ ጀራባኮ ሰማይ ዳሃነ አነ ጀራባኮ ወተነስ ፋረድ አነ ጀራባኮ አነ ወተነስ ፋረድ አነ ጀራባኮ አነ ኢየሩሳሌም ሰና አነ ጀራባኮ አነ ጀራባኮ ኢየሩሳሌም ሰና አነ ጀራባኮ ቤተ መቅደስ ሰና አነ ጀራባኮ ቤተ መቅደስ ሰና አነ ጀራባኮ የባረከ እግዚአብሔርም ተወነ የባረከ እግዚአብሔርም ተወነ የባረከ እግዚአብሔር የባረከ እግዚአብሔርም ተወነ ወትረይ ሰናየታ የባረከ ኢየሩሳሌም እግዚአብሔርም ተወነ ወትረይ ሰናየታ ኢየሩሳሌም ወትረይ ሰናየታ ኢየሩሳሌም ሰናየታ ኢየሩሳሌም ወትረይ ሰናየታ ኢየሩሳሌም ሰናየታ ኢየሩሳሌም אז אוקיי, מאזינים, מאזינות, אנחנו עכשיו עוברים לקייס וופשט עם פרשת השבוע, בבקשה, כבוד הקייס. አመሰግናለሁ ሰንበት ሰላም መልካም ሳምንት ያርግልኝ የቸር ሰንበት ያርግልኝ አሜን እንግዲህ ዛሬ የምናተላልፈው የሳምንቱ ፕሮግራም ፓራሻት አሸቡአ ኦሪት ዘሁልቁ ምዕራፍ 19 ቁጥር 1 እንግዲህ ያው እንደሚከተለው ነው ቀይቱን ጊደር ለእስራኤል ልጆች መቀደሻ የሚለው ነው ቀይቱን ጊደር አርዳችሁ አቃጥላችሁ የእስራኤል ልጆች በሞተ ነገር የረከሰ ሁሉ የሚቀደስበት ለእስራኤል የታዘዘሽውን እሷ ነው ዛሬ እንግዲህ ሳምንቱ የሚነበበው ይሄው እንጀምራለን በቅድሚያ ያው ይሄን መድረኩን ስለሰጣችሁ
ትልቅ ምስጋና አቀርባለሁ ለአዲር እንዲው ኮላ አዲር ለተባለው ሬዲዮ ፕሮግራም በጣም ደስ ብሎናል። ይሄን የሳምንቱን ክፍል አልፎ የወሪቱን ክፍል መማራችን ብዙ ነገር የምናውቅበትና የምናዳምጥበት የምንሰማበት ጥሩ ውጤት ያለው ደስ የሚያሰኝ ነገር ነው። ደስ ብሎናል። ቀጥሉበት። እሺ ተወዳ እናመሰግናለን። ከዚህ በመቀጠል ትንሽ ለሰንበት መዝሙር እሺ መግቢያ ላይ እናደርጋለን። ተባረክ እግዚአብሔር አምላከ እስራኤል አምላክ ለኩሉ መንፈስ እግድ ወለኩሉ ዘሥጋ አማነ ወርየ እግዚአብሔር ወኩሉ ዘገብረ ከመ ትቀሰናይ ወኮነ ሌሊት ወጸባ ወኮነ ሳድስ ዕለት ወፈጸመ እግዚአብሔር ገቢረ ግብሩ በሳድስ ዕለት ወቀደሰ ባቲ ወዐረፈ አማነ ይትባረክ እግዚአብሔር አምላክ እስራኤል አምላክ ለሁሉ መንፈስ ነፍስና ሥጋ ያላቸው ሁሉ እኔን እግዚአብሔር አምላካችሁን አሁንም ያምላክህን አመስግን ፍራ ብሎ አለኝ። ፈሪሃ እግዚአብሔር አምላካችን ትእዛዙን የምንጠብቀውን ልቦና ይስጠን። ከዚህ ላይ እንግዲህ ቀጥላለኝ ከምዕራፉ ላይ ከመግቢያው ላይ እንደነገርኳችሁ ኦሪት ዘኍልቍ ምዕራፍ 19 ቁጥር 1 እንዲህ ይላል። እግዚአብሔርም ሙሴና አሮንን እንዲህ ብሎ ተናገራቸው። እግዚአብሔር ያዘዘው የሕጉ ትእዛዝ ይህ ነው። መልካሚቱን ነውርም የሌለባትን ቀንበርም ያልተጫነባትን ቀይ ጊደር ያመጡልህ ዘንድ ለእስራኤል ልጆች ንገራቸው። እርሷንም ለካህኑ ለአልዓዛር ትሰጣላችሁ። እርሷንም ከሰፈር ወደ ውጭ ይወስዳታል፣ አንድ ሰውም በፊቱ ያርዳታል። ካህኑም አልዓዛር ከደሟ በጣቱ ይወስዳል። ከደሟም ወደ መገናኛው ድንኳን ፊት 7 ጊዜ ይረጨዋል። መገናኛው ድንኳን የሚለው እንግዲህ የእግዚአብሔር ቤት ነው፣ ቤተ መቅደስ ጸሎት ቤት ነው። ይረጨዋል። ጊደሪቱ በፊቱ ትቃጠላለች። ቆርበቷም ስጋዋም ደሟም ፈርሷም ይቃጠላል። ካህኑም የዝግባ እንጨት የሂሶጵ ቀይ ግምጃ ወስዶ ጊደሪቱ በምትቃጠልበት እሳት መካከል ይጥለዋል። ካህኑም ልብሱን ያጥባል፣ ገላውንም በውሃ ይታጠባል። ከዚያም በኋላ ወደ ሰፈሩ ይገባል። ካህኑም እስከ ማታ እርኩስ ይሆናል። ለምንድነው ካህኑን እስከ ማታ እርኩስ ይሆናል ያለው? እንግዲህ እዚህ ላይ ማለት ያቃጠላት ካህኑ ያ የተቀደሰ ስለሆነ ካህኑ ያቃጠላት ካህን ሄዶ ከወንዝ ተጠልሞ ስራውን ከፈጸመ በኋላ አቃጥሎ ብሎ ያን አመዱን ከጠቀለለ በኋላ ወደ ተቀደሰ ቦታ ንጹህ የሆነ ሰው ተቀብሎ ያስቀምጠው። እሱ ግን ተጠልሞ ከወንዝ ከፈሳሽ ወንዝ ሄዶ ታጥቦ ተጠልሞ መመለስ አለበት። ልብሱን አጥቦ ገላውን አጥቦ በውሃም ይታጠባል፣ ገላውም በውሃ ይታጠባል። እስከ ማታም ድረስ እርኩስ ይሆናል። ንጹህም ሰው ጊደሪቱን አመድ ያከማቻል። ንጹህ ሰው ተቀብሎ ያከማቸዋል። ከሰፈሩም ውጭ በንጹህ ስፍራ ያኖረዋል። ከሰፈር ውጭ ሲል እንግዲህ ሰው ከማይነካበት ቦታ፣ ሰው ከማይደርስበት ቦታ ከተቀደሰ ቦታ አስቀምጦ ያነ ለረከሰ ሰው ካህኑ ትንሽ በውሃ እየጨመረ ያው የሚያነጻበት ነው። በ3ኛው ቀንም በ7ኛው ቀንም ሬሳ ወይም መቃብር ወይም የሰው አጥንት ለነካ በሬሳ ለረከሰ ሁሉ ይሄ ነው እንግዲህ የታዘዘው። እርኩሳትም ለሚያነጻ ውሃ ለእስራኤል ልጆች ማህበር ይጠበቃል። ከኃጢአት
ለማንጻት የሚሆን ነው። የጊደሪቱንም አመድ ያከማቻል። ያከማቸ ሰው ልብሱን ያጥባል፣ እስከ ማታም ድረስ እርኩስ ይሆናል። ይህም የእስራኤል ልጆች በመካከላቸው ለሚኖሩ ምጻተኛ ለዘላለም ሥርዓት ይሆናል። የሞተውንም ሰው በድን የሚነካ 7 ቀን እርኩስ ይሆናል። በዚያም ውሃ በ3ኛውና በ7ኛው ቀን ሁለመናውን ያጠራል፣ ንጹሕም ይሆናል። ነገር ግን በ3ኛው በ7ኛው ቀን ሁለመናውን ባያጠራ ንጹሕ አይሆንም። ያነሰው ዝም ብሎ እንደቀበረ ቢመለስ ወይም ቀብሩ እንደነካ አጥሙን ቢመለስ ባይታጠብ የጊደሪቱን ይህን ባይረጭ ያነሰው እርኩስ ነው፣ ለዘላለሙም አይቀደስም። ከወገኖች መካከል ተለይቶ ይሙት ይጥፋ ይሙት ነው ያለው። ሞተ ላይ ሙት አለበት፣ በሰማይም በምድርም ይሙት። የሞተውንም ሰው በድን የነካ ሁለመናውን ባጠራ የእግዚአብሔርን ማደሪያ ያረክሳል። የእግዚአብሔር ማደሪያ ሲባል እንግዲህ እስራኤል ራሱ የእግዚአብሔር ማደሪያው ነው። እስራኤል በክር ልጅ ነው ያለ። እስራኤል በክሬ ወልዴ ዘበክሬ ውእቱ እስራኤል ቁሌ ያለ አምላክ በራዊ አልፈኑ ህዝቤ ከመይ ግበሩ ባሌው ከመያው ቁርባኔው ከመይ ጥኑ ጣኔው ከመይ ሱ መሳይቴ ወልዴ ዘበክሬ ውእቱ እስራኤል ቁሌ ነው ያለው። እስራኤል በክር ልጅ ነው። እስራኤል ባይቀደስ እስራኤል የሚያቀርበው በመስዋዕት ሁሉ ይረክሳል፣ የእግዚአብሔር ማደሪያ ይረክሳል ማለት ነው። እንግዲህ እዚህ ላይ ያ ሰው ከእስራኤል ዘንድ ተለይቶ ይጠፋል። በእርሱም ላይ የሚያነጻ ውሃ አልተረጨምና እርኩስ ይሆናል። እርኩስነቱ ገና በእርሱ ላይ ነው፣ በራሱ ላይ ነው እርክስናው። ሰው በድንኳን ውስጥ ቢሞት ሕጉ ይህ ነው። ወደ ድንኳኑ የሚገባ ሁሉ በድንኳኑም ውስጥ ያለው ሁሉ 7 ቀን እርኩስ ይሆናል። መክደኛው ያልተሰረ የተከፈተ ማለት ነው። እንግዲህ ያልተከደነ ዕቃ ሁሉ ያው ዕቃው እርኩስ ነው። የተከደነው ሁላ ግን ከቤት ውስጥ እንግዲህ ሰውየው ንበል አይጣል እንጂ ሙቶ ይገኛል። ከዛ ሬሳው በድኑ ቤቱን ስለሚያረክሰው የተዘጋው ዕቃ ሁሉ ንጹህ ነው፣ የተከፈተ ሁሉ ግን እርኩስ ነው ይለዋል። አውጥቶ መጣል ነው፣ የማቃጠል ነው። እንግዲህ ዕቃ ሁሉ እርኩስ ነው። በሜዳም በሰይፍ የተገደለውን ወይም የሞተውን በድን ወይም የሰውን አጥንት ወይም መቃብር የሚነካ 7 ቀን እርኩስ ይሆናል። ከኃጢአት ለማንጻት እንዲሆን ከተቃጠለችው ጊደር አመድ ለእርሱ ይወስድለታል። በዕቃውም ውስጥ የምንጭ ውሃ ያቀላቅልበታል። ንጹሕም ሰው ሄሶጶን ወስዶ በውሃው ውስጥ ያጠልቀዋል። ሄሶጶን ማለት ቅጠል ነው፣ የመርጫው ነው። በድንኳኑም በዕቃውም ሁሉ በዚያም ሁሉ ባሉ ሰዎች ላይ አጥንቶቹን ወይም የተገደለውን ወይም የሞተውን ወይም መቃብሩን በነካው ላይ ይረጨዋል። ንጹሕ በ3ኛውና በ7ኛው ቀን በእርኩሱ ላይ ይረጨዋል። በ7ኛውም ቀን ያጠራዋል። እርሱም ልብሱን ያጥባል፣ ገላውንም በውሃ ይታጠባል። በማታም ጊዜ ንጹሕ ይሆናል። ሰውም እርኩስ ቢሆን ሁለመናውን ባያጠራ ያ ሰው የእግዚአብሔርን መቅደስ አርክሷልና ከጉባኤው መካከል ተለይቶ ይጠፋል። ከጉባኤው መካከል ተለይቶ ይጠፋል ያለው ምንድነው? እንግዲህ አንድ ሰው ወይ መቃብር ነክቶ ወይም የሞተ ሰው ነክቶ ሰው አላየም ብሎ ደብቆ ያን የተቀደሰውን ነገር ባረግ እንግዲህ በጣም ይሄ ለእግዚአብሔር አስቀያም ስለሆነ እግዚአብሔር የጠላው እስከሆነ በድን የነካው መቀደሻ እስከሌለው በመቀደሻው ካልሆነ በቀር ያ ሰው ከፊት የተለይቶ ይጥፋ አለ። ከጉባኤው ከሕዝበ እስራኤል
ከማህበር ህዝበ እስራኤል ከማህበሩ በሰማይም በምድርን ይሙት ይለዋል። እንግዲህ ይህን እያለ እያወቅነ ለምሳሌ አሁን ዛሬ ባለንበት ጊዜ ሁሉ ጊዜ ቄሶች ወደ መቃብሩ አትቅረቡ ወይም ደግሞ ከሬሳው አትቅረቡ ቀባሮች አሉ መንግስት የሰጠነ እነሱ ይቅበሩ እኛ ተከትለን እናልቅስ እንግዲህ እንዘንለት በመልካም እንሸኘው ይባላል። ሰው ግን በማያገባው ጥልቅ ብሎ ይሄን ሁሉ ተጥፎ ያየነ እነዛ ስራቸው ነው ታዘዋለይ እነሱ በደንብ ጥልቅ ያገኛሉ ቀባሮች የታዘዙ ናቸው። ሌላው ግን አለ ስራው የሚገባው መቃብር ማጠብ ከዛ ላይ ሄዶ እንደገና መቃብር ማጠብ እንደገና ደግሞ ከዚያ ሄዶ ደግሞ ቤስኬ ሁሉ እያደረጉ አበባ ጉንጉን መብራት የሚያበሩት የሁሉ የሞተው ሰው ቀና ብሎ አየው። እንደገና 30 ሲባል ከ30ው ከቀብሩ ሄደው ያን ሁሉ አድርገው ይመለሳሉ። ከቤት ቄሱን ጠርተው መስዋዕት ሰው አቅርበው ከዛ ከመቃብሩ አትቅረቡ ነው ያለ። ከዛ ቀርቦ መጥቶ እንደገና ጸሎት መስዋዕት መባሉ በጣም ቅር ያሰኛል። ስለዚህ አንድ ሰው ሄዶ ማየት ይችላል ቀብሩን የተሰራው። ከዛ ሌላ ግን ይሄ የእስራኤል ወግ አይደለም። ሄዶ ማጠብ ከዛ ላይ ሆኖ መብላት መጠጣት በጣም የተጠላ ይህን ነው አምላካችን የጠላው። ሌላው ከአቅማችን በላይ የሆነው ነገር አይቆጥረውም። ዛሬ ያለንበት የታወቀ ነው። ማነው ርኩሱ ቅዱሱ እግዚአብሔር መቅደሱን ይስራልንና በአስቸኳይ ሃይማኖትን ይመልስልን። ሀገሪቱ እንደገባነ ደግሞ እንዲው በሃይማኖታችን ጠንተን የምንኖር ህጉን የድሮውን የሚመልስልን ያድርገው። የሚረጭ ሰው ልብሱን ያጥባል ይላል። የሚያነጻውም ውሃ የሚነካ እስከማታ እርኩስ ነው እርኩስ ይሆናል። እርሱም የሚነካው ነገር ሁሉ እርኩስ ይሆናል። የረከሰው ሰው የሚነካው ሁሉ እርኩስ ይሆናል አለ። የሚነካውም ሰው እስከማታ ድረስ እርኩስ ይሆናል። የእስራኤልም ልጆች ማህበር ሁሉ በመጀመሪያው ወር ወደ ጺን ምድረ በዳ መጡ። ህዝቡም ከሁለተኛው ምዕራፍ ገባ ይቅርታ ምዕራፍ 20 ነው። ከምዕራፍ 20 ይሄ የሚቀጥለው ነው። እንግዲህ የእስራኤል ምዕራፍ 20 ቁጥር 1 የእስራኤልም ልጆች ማህበር ሁሉ በመጀመሪያው ወደ ጺን ምድረ በዳ መጡ። ህዝቡም በቃዲስ ተቀመጡ። ማህበሩም በዚያ ሚሪያምም የሙሴ እህት ናት በዚያ ሞተች። በዚያም ተቀበረች። ለማህበሩም ውሃ አልነበረም። በሙሴና ባሮን ላይም ተሰበሰቡ። ህዝቡም ሙሴን ተጣሉተይ እንዲህም ብለው ተናገሩተይ ወንድሞቻችን በምድር በእግዚአብሔር ፊት በሞቱ ጊዜ እኛ ምን ነው ሙተን ኑሮ በሞትነ ኑሮ አሉ። እንግዲህ እኛ ከብቶቻችንም በዚያ እንሞት ዘንድ የእግዚአብሔርን ጉባኤ ወደዚህ ምድረ በዳ ለምን አመጣችሁ? ወደዚህም ክፉ ስፍራ ታመጡነን ዘንድ ከግብጽ ለምን አወጣችሁነን? ዘርና በለስ ወይም ሮማም የሌለበት ስፍራ ነው። የሚጠጣም ውሃ የለበትም። ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ። የእግዚአብሔርም ክብር ተገለጠላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ በትርህን ውሰድ፣ አንተና ወንድምህ አሮን ማህበሩም ሰብስቡ። ከድንጋዩም ውሃን እንዲሰጥ እርሱም እነሱ እያዩ ተናገሩት። ከድንጋይም ውሃ ታወጣለህ፣ እንዲሁም ማህበሩን ከብቶቻቸውንም ታጠጣቸዋለህ። ሙሴም እንደ ታዘዘ በትሩን ከእግዚአብሔር ፊት ወሰደ። ሙሴና አሮንም ጉባኤውም በድንጋዩ ፊት ህዝቡን ሰብስበው እናንተ አመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውሃን እናወጣላችኋለን?
አሏቸው። ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው፣ ብዙም ውሃ ወጣ። ማህበሩም ከፍቶቻቸውም ጠጡ። እግዚአብሔር ሙሴና አሮንን በእስራኤል ልጆች ፊት ተቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህን ጉባኤ ይዛችሁ አትገቡም አሏቸው። የእስራኤል ልጆች በእግዚአብሔር ላይ ጠብ ያደረጉበት እርሱም ቅዱስ መሆኑን የተገለጠበት ይህ የመሪባ ውሃ ነው። ሙሴም ከቃዲስ ወደ ኤዶምያስ ንጉሥ መልእክተኞችን እንዲህ ብሎ ላከ። ወንድምህ እስራኤል እንዲህ ይላል፣ ያገኘን መከራ ሁሉ አንተ ታውቃለህ። አባቶቻችን ወደ ግብጽ ወረዱ፣ በግብጽም እጅግ ዘመን ተቀመጠን። ግብጻውያንም በእኛ ላይና በአባቶቻችን በደሉ። ወደ እግዚአብሔርም በጮኽነ ጊዜ ድምፃችን ሰማ። መልአኩንም ሰዶ ከግብጽ አወጣን። እነሆም በምድር ዳርቻ ባለችው ከተማ በቃዲስ ተቀምጧል። እባክህ በምድርህ ላይ እንለፍ፣ ወደ እርሻህም ወደ ወይንም አንገባም፣ ከጉድጓዶችህም ውሃን አንጠጣም። በመንገዱ ጎዳና እንሄዳለን፣ ዳርቻንም እስከምናልፍ ድረስ ወደ ቀኝ ወይም ወደ ግራ አንልም አሉ። የኤዶምያስም በሰይፍ እንዳልገጥምህ በምድሬ ላይ አታልፍም አለው። የእስራኤልም ልጆች በጎዳናው እንሄዳለን፣ እኛም ከብቶቻችንም ከውሃም ብንጠጣ ዋጋውን እንከፍልሃለን፣ ሌላ ምንም አናደርግም፣ ብቻ በእግራችን እንለፍ አሉተይ። እርሱም አታልፉም እስከ ኤዶምያስም ድረስ በብዙ ሕዝብና በጽኑ እጅ ሊገጥመው ወጣ። ኤዶምያስም እስራኤል በዳርቻው እንዳያልፍ ከለከለ። ስለዚህ እስራኤል ከእርሱ ተመለሰ፣ ከቃዲስም ተጓዙ። የእስራኤልም ልጆች ማህበር ሁሉ ወደ ሆር ተራራ መጡ። እግዚአብሔር ሙሴና አሮንን በኤዶምያስ ምድር ዳርቻ ባለው በሆር ተራራ እንዲህ ብሎ ተናገራቸው። አሮን ወደ ወገኑ ይከማች፣ በመሪባ ውሃ ዘንድ በቃዲስ ላይ በቃሌ ላይ ስላመጻችሁ ለእስራኤል ልጆች ወደ ሰጠዋት ምድር አይገባም። አሮንና ልጁን አልዓዛርን ይዘህ ወደ ሆር ተራራ ላይ አመጣሃቸዋለሁ። ከአሮንም ልብሱን አውጣ፣ ልጁንም አልዓዛርን አልብሰው። አሮንም ወደ ወገኑ ይከማች፣ በዚያም ይሙት። ሙሴም እግዚአብሔር እንዳዘዘ አደረገ። ማህበሩም ሁሉ እያዩ ወደ ሆር ተራራ ወጡ። ሙሴም የአሮንን ልብስ አወጣ፣ ልጁን አልዓዛርን አለበሰው። አሮንም በዚያ በተራራው ራስ ላይ ሞተ። ሙሴና አልዓዛርም ከተራራው ወረዱ። ማህበሩም ሁሉ አሮን እንደሞተ ባዩ ጊዜ የእስራኤል ቤት ሁሉ ለአሮን 30 ቀን አለቀሱ ይላል። ከዚህ ላይ ምዕራፉ አሁን እንደተነበበው ሁለቱም ምዕራፍ አጠቃለናል እና እንደሰማነው በጣም እንግዲህ የመሪባ ውሃ ያሏት ከዛ ከመጀመሪያው ምዕራፍ ቀጥለው ሁለተኛው ተነበበው በጣም አስደናቂ ነገር ነው። የመሪባ ውሃ ብለው የእስራኤል ሕዝብ በተጠሙ ጊዜ በምድረ በዳ ሲወስዳቸው በዛን ጊዜ ውሃ አሉ። ሙሴን ሊወግሩት ተነሱ። ሙሴም ወደ እግዚአብሔር እጁን ዘረጋ። በለመነ ጊዜ እግዚአብሔር ሰማው። አለቱን ድንጋዩን ምታው አለው። አለቱን ድንጋዩን ቢመታው በእስራኤል ሕዝብ መካከል ውሃ ፈለቀ። ተጠምተው ነበርና በጣም እርስ በርሳቸው እየተጋፉ ውሃውን ከጠጡ በኋላ ሙሴ ከፍ ባለ ቦታ ላይ ሆኖ ለእስራኤል ሕዝብ
ውሃ ላችሁ እናንተ አንጉራምራሚ ህዝቦች ውሃ ላችሁ ውሃ ሰጣችሁ ብሎ ሙሴ በተናገረው ጊዜ እግዚአብሔር በዛን ጊዜ ተቀየመ። እንዴት እኔ የሰጣቸውን ውሃ ራሱ እንዳፈለቀው አድርጎ ራሱን በራሱ በህዝቡ ላይ ተሞገሰበት ሲል ከዛም አሮንም ሙሴም የተቀደሱት መሪዎች ወደዚች እንዳይገቡ ረግም ያለው ሲል አስታወቃቸው። ወዲያውም በመንገድ ላይ እንዳሉ ባጋጠማቸው ጦርነት እንግዲህ አላሳለፋቸው ሲል ከባድ ጦርነት ውጊያ ነበረ። ከዛም ደግሞ ሲመለሱ አሮን ይሞታል። እንግዲህ ልብሱን አወልቀህ ላላዛር አለብሰዋል። ሰው በህይወቱ እያለ ምናምን ሳይል በመንገድ ላይ እየተጓዘ ሳለ በጤናው እያለ የአሮን ጊዜው ደረሰ። እንግዲህ የድሮ ሰዎች አይታመሙም፣ ዝም ብለው ነው ቀን ሲደርስ የሚሞቱ የነበር ላሉ እና አሮን አሁን እዚህ ላይ ትክክል ነው እንደምናየው እየተጓዘ ቁሞ እያለ ልብሱን አውልቆ ለተቀደሰው ልጁ ላላዛር ለካህኑ ሙሴ ራሱ አውልቆ አልብሶ ከዛ በኋላ ሞተ። ሙሴ አሮን ሲሞት የእስራኤል ህዝብ ሁሉ አወቁ፣ እንደሞተ ተረዱና አለቀሱለታይ። ከዛ በድንኳናቸው 30 ቀን ተለቀሰለት ይላል። እዚህ ላይ ያው የምንረዳው ዛሬም 30 ቀን መፈጸሚያው ያዘን እሱ ነው እና ስለዚህ ይሄን ያዳመጥነው ሁሉ በጣም የሳምንቱ ክፍል ኦሪት በጣም አስደናቂ ነው። ለእስራኤል ልጅ ጊደሪቱ መቀደሻው ሁሉ ተነቧል። እግዚአብሔር ከሳምንቱ በቸር ያድርሰን፣ መልካም ሰንበት ያድርግልን። ወለዛንበቦ ወለዘተርጎሞ መሐሮ ይመሐረን እግዚአብሔር። አንድነት የሰማነውንም ያዳመጥነውንም እግዚአብሔር ሰምተን ደግሞ በተግባር የምናውለው ያድርገን። አንድነት ሙላችን ይማረን። አሜን አሜን ይማረን። ሰንበት ሰላም። እናመሰግናለን አቶ አዲር። תודה רבה לכבוד הקס, שיהיה לנו שבת שלום. אנחנו ניפגש גם בשבוע הבא, פרשה חדשה. תודה רבה לכבוד הקס. אנחנו ממשיכים, שיהיה לנו אחלה האזנה. رمانيا بلايلو حلوى كما كاملا بسمعني بلايلو حلوى كما وبمدرنيا عيدو منو كما كاملا وبمدرني بدايتو منو كما يروساليم سهنست كما هاجرا الله كما ورمسليا يروساليم سهنست كما هاجرا الله كما هاور يروساليم سهنست كما هاجرا الله كما ورمسليا يروساليم سهنست كما هاجرا ولا كما هاور مزل منابرت بيت داويت تزين ودانها يروساليم منابرت بيت داويت تزين ودانها تزين ودانها يروساليم دهانها يروساليم تزين ودانها يروساليم دهنها يروساليم جنga جنga يروساليم جنga 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 يروساليم جنga 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 يا مقدس جنga 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 مقدس جنga جنga ومن تبيت እግዚአብሔር አምላከ ሐሰስ ኮይ ሰናይ تبيت እግዚአብሔር አምላከ ሐሰስ ኮሰና አምላከ ሐሰስ ኮይ ሰናይ ተጀ ሰናሰስ ኮይ ሰናይ አምላከ ሐሰስ ኮሰና አይተቸ ሐሰስ ኮሰና ጀራባኮ አና ጀራባኮ ጀራባኮ አና ጀራባኮ ጀራባኮ አና ሰማይ ዳሃነ አና ጀራባኮ ጀራባኮ አና ጀራባኮ ሰማይ ዳሃነ ሰአነ ጀራባኮ
جرابكو وتنظفر أنا جرابكو جرابكو أنا وتنظفر أنا جرابكو جرابكو أنا يروسالم سنا أنا جرابكو جرابكو أنا جرابكو يروسالم سنا أنا جرابكو جرابكو بيت مقدس سنا أنا جرابكو جرابكو بيت مقدس أنا جرابكو جرابكو أنا يبارك እግዚአብሔር እምትወና يبارك እግዚአብሔር እምትወና يبارك እግዚአብሔር እምትወና يبارك እግዚአብሔር يبارك እግዚአብሔር እምትወና ወትረይ ሰናይታ يبارك እግዚአብሔር እምትወና واترعي سنايتا يا روسا واترعي سنايتا يا روساليم سنايتا يا روساليم واترعي سنايتا يا روساليم سنايتا يا روساليم